ከሌሎ ቀይሩ የመዘመዘኝ አከሻር እንደወጣው ተመጠንኩት ታሴ አላየሁት እና አብረን ነው ቀለም ልቀባ ነበር። ከዛ ለምን አብሬ ከናንተ ጋር ልቀባም ብዬ ጀስት ሮጬ ካሜራና መጣሁ ማለት ነው። ይሄ ቪዲዮ ምንድነው እንቀባው ያንቀባ ወገው አናርገው እስካላችሁ ጀስት አርጉት ለማለት ያህል። ሁለት ያለኝ ፀጉሬ አሁን በጣም እንደምታዩት አጭርም ነው ተቆርጧል። በጣም ዳሜጅ ነበር በቀለም። ቆይ ፎቶ ካገኘው አስቀምጥላችኋለሁ እዚህ ከስር ማለት ነው። በጣም በቃ ለነገራችሁ አልችልም። ጥፍጥ ብሎ ነበር ዳሜጅ፣ በጣም ዳሜጅ ሆኖ ነበር ማለት ነው። እንደ አዲስ ነው ያሳደኩት። አማረኝ ቀለሙ ልቀባ ውስጥ ነበርኩኝ። አሁን ላይክ ልቀባ ብዬ ወሰንኩ ማለት ነው። እና ላይክ ቆርጬዋለሁ። ይሄ ስቲል ይታያል አይደል? ይሄ እዚህ ጋር እንትን ነው፣ ይሄ ስስ ነው ያያችሁት ጫፍ ላይ ማለት ነው። ይሄን ኦልሬዲ ላይክ ዳሜጅ የሆነ ነው። እነዚህ ናቸው አዲስ እያደገ ያለው ተበላሽው ስቲል ዳሜጅ የሆነ ፀጉር አልወጣለትም፣ ግን ያው በላው ላይ እንቀባዋለን። አንዴ ነው የምንኖረው ጋይስ። እንዴት ናችሁ? ደህና ናችሁ ወይ? አላችሁልኝ ወይ? እንደምሰራ ነገር መስላችሁ አትነግሩኝም። ስለዚህ ይጣማችሁ አይጣማችሁ አላውቅም። ዝም ብዬ ነው የምሰራ። ቀለም ስንቀባ ፈርስት መጀመሪያ አሮጌ ቲሸርት ልበሱ፣ ምክንያቱም ጠብ ሊል ይችላል፣ ሊበላሽ ይችላል ምናምን። እንዴ እንደምታረጉት ቤት ውስጥ መቀባት ለምትፈልጉ ሰዎች ማለት ነው። ቀጥሎ አንብቡ። ማንበብ ወሳኝ ነው። ግላቭስ አለ፣ ይሄ አለ፣ ሰውን ቆርጧል ማለት ነው። እና ይሄንን ውስጥ እንከታለን። አይ ቲንክ ይሄ ነው መሰለኝ ማለት ነው። ልክ ዳሜ ሲሆን በኋላ ብቀባ ምናምን እላለሁ ማለት ነው። ከዛ ስተመልሽ ያው ልክ ጥቁር ሲወጣ እረሳዋለሁ። ይሄን ነው የምንጨምረው። ፀጉር የሚያነጣው መስል ከሌሎ ቀይሩ እትከፍለዋለሁ። ቀለም ስቀባ ማለት ነው ጫፉ ይሄኛው አይዝም፣ ይሄ በደንብ ይዛል። ስፔሻሊ ደግሞ ውስጡ በጣም ይነጣብኝና ይሄ ደግሞ ቆርልብኛል። እና በተቻለኝ አቅም እኩል አይነት ቀለም እንዲወልኝ ስለምፈልግ ማለት ነው ወደ ፀጉር ቤት የሚሰራ ልጅ ፀጉሬን ቀለም እየቀባኝ ነው ኢትዮጵያ ምን ብሎ ነገረኝ። እኩል ምንቀባ ከሆነ እነዚህ ቶሎ ይይዛሉ፣ ከዛ እነዚህ ደግሞ ይቆያሉ ማለት ነው። ስለዚህ ጫፉ መጀመሪያ ከቀባነው ልክ እሱ ያዛርግቶት ወደዚህ መሄድ ይሻላል ማለት ነውና ይሄ ሚቲት ነው ነበር። እናንተም እስቲ እንደዛ ፀጉራችሁ ስትቀቡ ሞክሩት። እኔ ሞክሬው ከዚህ በፊት ሰርቶልኛል። ምር ማረገው ጫፉን ብቻ ቀባዋለሁ ማለት ነው። ናፍቆትሽ አሰቃየኝ፣ መልክሽ በህልሜ ሁሌ እየታየኝ። ጤና ነስቶ ናፍቆትሽ አሰቃየኝ፣ መልክሽ በህልሜ ሁሌ እየታየኝ። ትንሽ ጠብቀዋለሁ፣ ምክንያቱም ያው ከዛ ገባ እያልኩ እመጣለሁ ማለት ነው። ለመሰላችሁ ብዙን ጊዜ ይሄኛው በደንብ ሳይዝ፣ ይሄኛው በተለይ እዚህ ስሮቹ በጣም ነው ቶሎ ቢጫ ነው። ያ ደግሞ ይደብራል። ሲጀምር ቀለም ደስ የሚለው ከአንድ ሳምንት በላይ ወጣ ያለ ጥቁር ሲመጣ ደስ ይላል። እናንተስ እንዴት ናችሁ? ብሎ እንዴት ነው? እኔ ዛሬ ጓደኛዬ ጋር ነበርኩኝ። ከዛ ጋር ሳይማሳልፍ የመጣሁት እዛ ነው። ፋልኩባችሁ ሜካፕ ምናምን እኔ ስቲል ነው ተኩሳል ለምላችሁ ጋይስ አይ ቲንክ እየተቀየረ ነው ትንሽ ቅዲሎ ብዬ እንደዚህ ይሻዋለሁ። አይ ቲንክ እየቀየረ ነው ስለዚህ ግለቱ ይታወቀኛል። ከዛ ምን እናደርጋለን አሩና ይታያቸው አላውቅም፣ ግን ትንጥዬ እየቀየረ ነው። ምን አደርጋለሁ አሁንም ሙሉ በሙሉ ከስራ እንጀምር ማለት ነው። ሩብ ነገር አስቀርቼ እቀባዋለሁ። ቀኑን አላውቀው መቼ ትመጫለሽ፣ ናፍቆትሽ ገረፈኝ፣ መቼ ትመጫለሽ፣
ሌሊት በህልሜ አየሁሽ ኧረ መቼ ይሁን የመትመ ሩብ አስቀርቼ እንግዲህ እዚህ ጋር ሳይሆን ቀብቻለሁ። እዩት፣ አንደኛው ትንሽ ነው የቀረው እና ሁለተኛው ተበጥብጧል። ይሄኛው ይቀራል ማለት ነው። ሶ the same thing ይሄ እንዳደረግነው ሩብ እያስቀረን እንቀባዋለን ማለት ነው። መልክሽ በህልሜ ሁሌ እየታየኝ ጤና ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ እየታየኝ ጋይስ እኔ ፕሮፌሽናል አይደለሁም ምን አይደለሁም ደግሞ እንዳትንሽ እኔ ማደርገው ነው ማደርገው ማሳያችሁ ማለት ነው። ተጠቀማችሁ ያለ ሙያ ገብቼ እንዳላበላሽ። አሁን እንደምታዩታችሁ በጣም ከለሩ ራሱ ያለ ነው። እባክሽ የተራቡ አይኔ አይቶ እንኳን እንዴት አግብሽ ጤና ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ እየታየኝ ጤና ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ እየታየኝ ኦኬ ጋይስ አሁን ቢቀረን በጣም ስርስሩን ብቻ መቀባት ነው። እነዚህ ደግሞ እንደነገርኳችሁ ቶሎ ስለሚይዙ አሁን መጨረሻ ላይ የማደርገው ማለት ነው። የኋላ ስርስር ስለቀባት እንዲህ እየመዘመዘኝ ውስጡን በደንብ ቀባዋለሁ ማለት ነው። ናፍቆትሽ ገረፈኝ መቼ ትመጫለሽ ሌሊት አሁን ስንቀባ ማለት ነው እንደዚህ እንቀባለን። ግን እነዚህ ስርስሮቹ ቤቢ ሄር ያሉበት ጋር እንቀባው። እሺ ይሁን የምትመጪው እባክሽ የተራቡ አይኔ አይቶ እንኳን እንዴት አግብሽ ጤና ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ እየታየኝ ጤና ቀረችኝን ይሄን ለመቀባው ማለት ነው። ሩቅ ስለሆነ እቺ ደግሞ እንዳትረሷት አደማት ለምዶት ያነሳ ይመስለኛል። ፖሊሳ ካልወደድኩትስ ሳራ ተወጇለሽ። ቀለሙን አታችሁት ከወደዳችሁት ማለት ልጥላ ስለሆነ ቀለሜ ላሳያችሁ። ይሄ 384 ይሄ ነው 384። እንደዚህ እንኳን እንደው አልፈልግም፣ ግን ከዚህ ይሄ ማለት ራሴ እዚህ ዳርክ ላብ ተቀብቼ የተቀባሁት ነበር። በጣም ነበር የምወደው ምናምን ፀጉሬ እንዲያልፍ ነበር። ከዛ ኢትዮጵያ ሄጄ ማሰብ አልፈልግ ያቀል እንዴት ሆኜ እንደወጣ በስመ አብ አምላኬ። ከዛ ያ ቀለሙ ተበላሽቶ ዳሜጅ ነበር። ከዛ ቀለም አምሮኝም አያውቅ ማሳደግ ላይ ነበረ። ከዛውን እየተቆረጥኩ እንደ አዲስ ያደገው ነው። የ3 ዓመት ፀጉር ነው በነገራችን። ግን ብቻ ነው ታጥቧል። ታጠበው ደግሞ ምንድን ይባላል እየበላኝ እየቆጠቆጠ ነው። ከስር ልብስ እንዴት እንደሆነ ለዚህ አሮጌ ልበስ አልኳችሁ። ይሄ እንዲህ ላስቲክ ምናምን አይመቸኝም ለመቀባት። በኤኒዌይስ አሁን ታጠበው። አው በቃ ታጠበው። ከዚህ በላይ ከነጣ ይደብረኛል። ልታጠበውና ከዛ ተመልሼ እመጣለሁ። አላየሁትም። አብረን ነው የምናየው። ገና ከሻወር እንደወጣሁ ጠመጠምኩት። ደስ አላየሁትም እና አብረን ነው የምናየው። እስቲ እንየው። ወላሂ ውስጡ ይዟል። አሪፍ ነው። እኩል ያለችው ትንሽ በስመ አብ አምላኬ
እኔ እስከባል ቀባው ይሄ ነው ማይሶዳ ያለ አውስትራሊያን ብራንድ ነው ግን እንትን ያደርጋል ስሚዝ የሚያደርገው በደንብ ኦይል እናደርግበታለን። ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ እየታየኝ ጤና ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ እየታየኝ አዝ እንዴት ነው ያምርብኛል? ያምራል። በተቻለኝ አቅም እንትን ማለት አለብኝ እንደፈለኩት ነው የሆነው ግን እንትን አለ መሰለኝ ትንሽ ሜቢ ካቪያ ሲሰራ ምናምን ሞር ሊያምር ይችላል ግን እንትን እኮ ነው ብዙ ጊዜ ስትቀቡ ሳይሆን ስትቆዩ ነው ሞር ላይክ አሪፍ እየሆነ የሚመጣው አይደለ? I think so. ወል እንግዲህ ጸጉራችሁ ቀለም መቀባት ከየነሸጣችሁ ያላችሁ ሰዎች ካላችሁ ይሄ ሳይናችሁ ነው እንግዲህ ቅባት በጣም ጨቅ ማድረግ አለብኝ ምክንያቱም ይደርቃል። አፍቆኝ ነበረ ቀለም እናንተ ማርያምን እኔ ሳይ እንደዚህ አስቴራ ወጣልስኩም አሁን አሪፍ ነው። ጸጉራችሁ ራሱ ተሰራ አልተሰራ እኔ ስላስ ይዘውና ሞር ሰላረጎና አሳያችኋለሁ። አይ ቲንክ በዛ እንሻል ሶ ያው ኦብቪስሊ መሽቷል። ስለዚህ በዛው ናይት ስኪን ኬር ላሳያችሁ። ፊቴን ታጥቤያለሁ ኦልሬዲ ሻወር ውስጥ። ስለዚህ የቀረኝን ታደርጋለሁ። በመጀመሪያ እጃችን ታጠባለሁ ምክንያቱም የጸጉር ቅባት ነው። ኦኬ ኤኒዌይስ ጋይስ ልብስ ይረጥባል። ሶ እንደምታዩት ብጉሩ ሞታብኛለች። አይ ሶ ይሄ ላሽ ሻምፖ አለ ከመታ አደረገውና አንቺ ታረፋ ነው የሚመጣው። ሁለቱ አብረው ነው የሚመጡት አብረውት ማለት ነው። ሶ በዚች እንዲህ እኔ እንደዚህ ማለት ነው ከዛ በደንብ ያጸዳል ማለት ነው። ያኛውን ብሩሽ የምጠቀመው ይሄ ሜካፕ ምናምን አይሻዶ ካለኝ ነው አሁን የለኝም። ሰው ከዛ ታጠበዋለሁ። ፔፐር ታወራለኝ በዚህ አደርቀውና እኔ ለቅለቅ አድርጌ በዚሁ አድርቄ ከዛ ድጋሚ ያበጥራለሁ ማለት ከዛ በደንብ ይበጥራል። ከዛ አይከብዳችሁም ቅል ነው ራሱ የሚለው ማለት ነው። ሲ ዘ ዲፈረንስ ራሱ ዛኛው እንደምናረጋለን። ኧረ መቼ ይሁን የምትመጪው እባክሽ የተራቡ አይን አይቶ እንኳን እንዴት ጠግብሽ ጤና ነስቶ ናፍቆትሽ አሰቃየኝ መልክሽ በህልሜ ሁሌ ከዚህ እንደዚህ ነው ማበጥረው ማለት ነው። ከዛ በቃ የአይላሻችንን ጨረስን ማለት ነው። እርጥብ ስለሆነ የተያያዘው ጋይስ ከታጠብኩ በኋላ እንዳልኳችሁ ነው። አንዳንዴ ፌስ ማስክ ምናምን አደርጋለሁ ግን አላደርግም ዛሬ። ከታጠብኩ በኋላ ምንድን ማድረገው ይሄ የፌንቲ ቢሪ እንትን አለኝ እንደ ኤክስፎሊየተር ነገር ነው። ሰዎችን ይሄን ቀንም ማታ ማድረግ ትችላላችሁ። እኔ ግን ማታ ማታ ተመችቶኛል። ግን ቀን ቀንም አደርጋለሁ አንዳንዴ እንዲህ ቀባዋለሁ። አንገታችሁን እንዳትረሱ። ደረቅ እስኪል ጠብቀዋለሁ ማለት ነው። እዚች ጋር ትንሽዬ ብጉር ወጣችብኝ ነው። ሰው ቅባቱን ከመቀባቴ በፊት እችን ፒምፕ ፓች አደርጋለሁ ማለት ነው። ቅባቱን ከቀባሁት እላው ላይ ይሆናል። አስታውቅም ራሱ ውስጥ ታደርጉበት ኤኒዌይስ መብራቱ ነው ቅባት እንትን የሚያብረቀርቅባችሁ። እሺ ከዛ እቺን ነው የምቀባው እንዳልኳችሁ ባለፈው የገዛናት ትዝ ካላችሁ የባለፈው ቪዲዮ ካላያችሁ ሄዳችሁ እዩ። እሺ ከዛ ይሄን እንቀባለን ጋይስ። እንደዚህ ደግሞ መቀበያ ሲኖራችሁ ማለት ነው ፕሊዝ እንዲህ ብላችሁ አትንኩት። እሺ ቆዳችሁ ምክንያቱም ቆዳችሁ ላይ ያለው ነገር ተመልሶ ይገባል። ሰው ከሩቅ እንዲህ ጠብጠብ በርቀት ማለት ነው። ከዛ ይሄን እንደዚህ እንቀባለን።
ሲዳረስ ይጠጣዋል። ደግሞ ስለማልተኛ ከዛ አብረቅርቅ ያለው አውቃለሁ ግን ፊቴ እንዲፈለኩኝ። ከዛ እዚህ ጋር ደግሞ ሊፕ ማስክ አለችኝ። ሊፕ ማስክ እቀባለሁ። አብረቅርቅ ያለ ምናምን ግን ቶሎ አልተኛም። ለዛ ይቀመጥልኝ እንደዚህ። እዚህ የናይት ስኪን ኬር ይሄን ይመስል ነበር። ያጋችሁት ቀለሙ ሄድብኛል አይሄድብኝም? እዚች ጋር እንዳልኳቸው ያችሁ በጣም ነጣ፣ ግን ከሁለት ከሶስት ቀን በኋላ ጥቁሩ እየወጣ ሲመጣ አሪፍ ነው ብዬ ተስፋ አደርጋለሁ። ኤኒዌይ ዛሬ ቪዲዮ ይመስል ነበር። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ቱቱኛለሁ ቤቱ ስላለ አብሬ ላሳያችሁ ብዬ ነው። ይሄ 3ኛ ቀን ነው ምናምን ነው ካውያ ሰርቼው እንደዚህ